እንዴት ናችሁ? ዛሬ ራፑንዘል የተባለ ጣፋጭ ተረት ይዤላችሁ መጥቻለሁ። ተረቱን እያያችሁ ቪዲዮ ላይክ እና ሰብስክራይብ ማድረግ እንዳትረሱ። ወደ ተረቱ። በድሮ ጊዜ በአንድ አካባቢ የሚኖሩ ንጉስና ንግስት ነበሩ። ንግስቲቱም እርጉዝ ነበረች። ከዕለታት በአንድ ቀን ንግስቲቱ በጣም ታመመች። ንጉሱም ይህንን ሲያይ በአካባቢ ያለው ብቸኛ ፈዋሽ ተክል ይዘውለት እንዲመጡ ወታደሮቹን ላካቸው። እነሱም የታዘዙትን አደረጉ። ከዛም በተክሉ የተቀመመውን መድኃኒት ለንግስቲቱ ሰጧት። በስተመጨረሻም ዳነች። ንግስቲቱን ያዳናት ያ ፈዋሽ ተክል በአካባቢው ያለችው አሮጊት ጠንቋይ ራሷን ወጣት ለማስመሰል የምትጠቀምበት ነበር። አሮጊቷ ተክሉ በንጉሱ ወታደሮች መወሰዱን ስታውቅ በጣም ተናደደች። ንጉሱን እንደምትበቀለውም ዛተች። ከጊዜ በኋላ ንግስቲቱ የምታምር ቆንጆ ባለ ወርቃማ ፀጉር ሴት ልጅ ወለደች። ደስተኞችም ሆኑ። ስሟንም ራፑንዘል አሏት። አሮጊቷ ጠንቋይ ይህንን ባየሽ ጊዜ ራፑንዘልን ለመስረቅ መጣች። ሳያዩዋትም በድንገት ይዛት ጠፋች። ራፑንዘልም ከልጅነቷ ጀምሮ ብቻዋን በትልቅ ማማ ላይ ከአሮጊቷ ጋር አብራ ኖረች። ራፑንዘል የሚያምር ቆንጆ ድምፅና ወርቃማ ፀጉር ያላት ሲሆን ከአሮጊቷ ጠንቋይ ሌላ ሰው አይታ ማታውቅ የምታሳዝን ልጅ ነበረች። አሮጊቷ ጠንቋይ ምግብ ለማምጣት ከማማው ስትወርድና ስትወጣ የምትጠቀመው የራፑንዘልን ፀጉር ልክ እንደ መሰላል ነበር። ራፑንዘል ሁልጊዜ ከማማው ለመውረድ ትፈልግና ትጠይቅ ነበር። አሮጊቷ ግን መልሷ ውጭ ያለው ዓለም መጥፎና እሷን የሚጎዳት እንደሆነ ትነግራት ነበር። ከዕለታት አንድ ቀን እንደተለመደው ራፑንዘል ማማው መስኮት ላይ ቆማ ስትዘፍን አንድ ተወዳጅ ልዑል ይሰማታል። ያ ልዑልም ከሩቅ አገር ወደነ ራፑንዘል ቤተ መንግስት እየሄደ ነበረ። በድንገት መንገዱን አቁሞ ድምፁ ከየት እንደመጣ ማጣራት ጀመረ። ራፑንዘል ወዳለችበት ማማው ጋርም ደረሰ። ወዲያውኑ አሮጊቷ ጠንቋይ ስትመጣ አያት። ማማው ጋርም ስትደርስ ራፑንዘል ራፑንዘል ወርቃማ ፀጉርሽን ላኪልኝ ስትል ሰማ። የሚያምር ወርቃማ ፀጉር ከማማው መስኮት ተወረወረ። አሮጊቷም ተንጠልጥላ ወጣች። ይህንን ያየው ልዑል በነጋታው አሮጊቷ ጠንቋይ አለመኖሯን አውቆ እሷ እንዳደረገችው አደረገ። ያ የሚያምር ወርቃማ ፀጉርም ከማማው ላይ ተወረወረ። እሱም ተንጠልጥሎ ማማው ጋር ደረሰ። ራፑንዘልን አያት። ወዲያውም ወደዳት። ራፑንዘል ግን ከአሮጊቷ ጠንቋይ ሌላ ማንንም ሰው አይታ ስለማታውቅ በጣም ፈራች። ልዑሉም አረጋግቶ ከዚህ መውጣት እንደምትችልና እንደሚረዳት ነገራት። እሷም ብዙ ጊዜ ከማማው ወርዳ መሄድ ስለምትፈልግ ተስማማች። ግን ከዚህ ማማ ላይ ሁለቱ እንዴት እንደሚወርዱ አሰበች። በስተመጨረሻ ላይ ፀጉሯን መጠቀም እንዳለባት አስባ ቆረጠችው። ከብረት ጋርም አሰረችው። ተንጠልጥለው አመለጡ። ልዑሉም እየሄደበት ወደ ነበረው ቤተ መንግስት ይዟት ሄደ። ውስጥም ሲገቡ የራፑንዘል እናትና አባት ልጃቸው እንደሆነች በወርቃማው ፀጉሩ አወቋት። ከነሱ እንዴት እንደተለየች በደንብ አስረዷት። ይህንን ስትሰማ እሷን በጣም ደስተኛ ሆነች። ከልዑሉ ጋርም ተጋብተው በሰላም መኖር ጀመሩ ይባላል። ተረቴን መልሱ፣ አፌን በዳቦ አብሱ።